ስም እንዴት እንቀይራለን? ስም ስንቀይርስ ምን መጠንቀቅ አለብን የሚለውን እናያለን። አንደኛው በግራ በኩል 3 መስመሯን በመንካት ፔመንት በመጫን ፔመንት ኢንፎ የሚለውን በመንካት ከሚመጡልን ያለንን ገንዘብ ከሚያሳየን ገጽ ላይ ከታች ማኔጅ ሴቲንግ የሚለውን እንጫናለን። ማኔጅ ሴቲንግ የሚለውን ስንጫን በሶስተኛው ላይ እንደላኩላችሁ አይነት ፎቶ ገጽ ያመጣላችኋል። እዛ ላይ ከስማችሁ አጠገብ የስራስ ምልክት አለች። እሷን በመጫን የምትቀይሩት የፖስታ ሳጥን ቁጥራችሁን ከሆነ የፖስታ ሳጥን ቁጥራችሁን ትቀይራላችሁ። ስማችሁን ከሆነ ስማችሁን ትቀይራላችሁ። ነገር ግን ስማችሁን ስትቀይሩ በዛ ስም ፒንኮድ አንድ ጊዜ ተልኮላችሁ ከነበረ በፍጹም ስማችሁን መቀየር አይኖርባችሁም ማለት ነው። ምናልባት ፖስታ ኦልሬዲ መንገድ ላይ ካለና እዛ ላይ ስሙን ኤዲት ስታደርጉት አድሰንሳችሁ እስከ ወዲያኛው ብሎክ ሊያደርግና ሊዘጋባችሁ ይችላል። ቻናላችሁም ሞኔታይዜሽኑ ሊቆም ይችላል። ስለዚህ አድሰንስ ውስጥ ያለን ስም በተፈለገ ሰዓት ዝም ብሎ በዘፈቀደ ስሙን መቀየር አይቻልም። ፖስታ ሳጥኑ ቁጥር ግን በፈለጋችሁ ሰዓት ከተማ፣ ሀገር ሳይሆን የምትኖሩበትን ሀገር ከተማ ግን ከተማና ፖስታ ሳጥን ቁጥሩን በፈለጋችሁ ሰዓት መቀየር የምትችሉ ይሆናል ማለት ነው። ስለዚህ ስም ስትቀይሩ ግን በጣም በጥንቃቄ ሊሆን ይገባል ማለት ነው። ቢሆን $10 ሰዓት ሙሉ ፒንኮድ በስማችሁ ሳይላክላችሁ ቢሆን ይመረጣል ማለት ነው። መልካም ጊዜ። ኛው በግራ በኩል 3 መስመሯን ያለንን ገንዘብ ከሚያሳየን ገጽ ላይ ከታች ማኔጅ ሴቲንግ የሚለውን እንጫናለን። ማኔጅ ሴቲንግ የሚለውን ስንጫን በሶስተኛው ላይ እንደላኩላችሁ አይነት ፎቶ ከሆነ የፖስታ ሳጥን ቁጥራችሁን ትቀይራላችሁ። ስማችሁን ከሆነ ስማችሁን ትቀይራላችሁ። ነገር ግን ስማችሁን ስትቀይሩ በዛ ስም ፒንኮድ አንድ ጊዜ ተልኮላችሁ ከነበረ በፍጹም ስማችሁን መቀየር አይኖርባችሁም ማለት ነው። ምናልባት ፖስታ ኦልሬዲ መንገድ ላይ ካለና እዛ ላይ ስሙን ኤዲት ስታደርጉት አድሰንሳችሁ እስከ ወዲያኛው ብሎክ ሊያደርግና ሊዘጋባችሁ ይችላል። ቻናላችሁም ሞኔታይዜሽኑ ሊቆም ይችላል። ስለዚህ አድሰንስ ውስጥ ያለን ስም በተፈለገ ሰዓት ዝም ብሎ በዘፈቀደ ስሙን መቀየር አይቻልም። ፖስታ ሳጥኑ ቁጥር ግን በፈለጋችሁ ሰዓት ከተማ፣ ሀገር ሳይሆን የምትኖሩበትን ሀገር ከተማ ግን ከተማና ፖስታ ሳጥን ቁጥሩን በፈለጋችሁ ሰዓት መቀየር የምትችሉ ይሆናል ማለት ነው። ስለዚህ ስም ስትቀይሩ ግን በጣም በጥንቃቄ ሊሆን ይገባል ማለት ነው። ቢሆን $10 ሰዓት ሙሉ ፒንኮድ በስማችሁ ሳይላክላችሁ ቢሆን ይመረጣል ማለት ነው። መልካም ጊዜ። በምን እናውቃለን? ፒን ስንሞላ መጠንቀቅ ያለብን ነገርስ ምንድን ነው የሚለውን ይዘን መጥተናል። ፖስታው መጥቶልን ፒኑን ስናስገባ እንደተለመደው ቫሪፊኬሽን ቼክ የሚለውን ቦታ ስንነካ ከላይ ያሉትን ቮይሶች አዳምጣችሁ ከሆነ ያብራራሉ። እዛ ላይ ቁጥር ማስገቢያ ሳጥን ይመጣል ማለት ነው። ፒን ኮድ እጃችን ሲመጣ በሱ መልኩ ኮምፕሊት ካላችሁ ፒን ኮዱን ተቀብሏችኋል ማለት ነው። ፒን ስንሞላ ምን መጠንቀቅ አለብን ለሚለው ደግሞ ፒን በምትሞሉበት ጊዜ 3 ምርጫ ነው። 3 እድል ነው የሚሰጣችሁ። 3 ጊዜ የተሳሳተ ፒን ኮድ ካስገባችሁ አድሰንሱ እስከ መጨረሻው ድረስ ብሎክ ይሆናል ማለት ነው። ስለዚህ ቁጥሩን ስትመዘግቡ ወይም ሰዎች ፎቶ አንስተው ሲልኩላችሁ ወይም እናንተ ገልብጣችሁ ስታስገቡ ቁጥሩን በስነ ስርዓት መሆኑን እርግጠኛ መሆን አለባችሁ። አንዴ ከተሳሳታችሁ ምንም ችግር የለውም። ሁለተኛውን በጥንቃቄ ማስገባት። ሁለተኛውን ከተሳሳታችሁ ግን ሶስተኛ ማስገባት ይኖርባችኋል ማለት ነው። ምክንያቱም ከ3 በላይ እድል ስለማይሰጣችሁ 3 ከተሳሳታችሁ ብሎክ ነው የሚያደርጋችሁ። አንዴና ሁለተኛ ስትሳሳቱ እርግጠኛ የእናንተ ፒን ኮድ መሆኑን ለላከላችሁ ሰው ቼክ ማጣራት ይኖርባችኋል ማለት ነው። ራሱ ቁጥር ስለሆነ ዝም ብሎ ደጋግሞ መሞከር ሳይሆን አንዴ እምቢ ሲል ትክክል መጻፋችሁን እርግጠኛ ከሆናችሁ መልሳችሁ ምናልባት ፖስታ ተቀያይሮ ከሌላ ሰው ጋር የመጣ ሊሆን ስለሚችል ስሙ ትክክል የዛ መሆኑን እነዛን ሰዎች ቼክ ማድረግ ያስፈልጋል ማለት ነው። ይሄ ጥንቃቄ ተገቢ ነው ላለው መልካም ጊዜ እና አለመላኩን በምን ማወቅ እንችላለን? ፖስታው
ካልተላከልኝ ምን ማድረግ እችላለሁ? ፖስታውንስ መቼ ነው የሚልክልኝ የሚለውን በዚህ ድምጽ አካፍላችኋለሁ። አድሰንስ ፖስታ መላኩና ለመላኩን ለማወቅ እንደተለመደው በግራ በኩል ያለውን 3 መስመር በመንካት ፔመንት የሚለውን ስንጫን ከታች ቫሪፊኬሽን ቼክ የሚለውን እንነካለን። ቫሪፊኬሽን ቼክ የሚለውን ስንነካ በቀኝ በኩል የላኩላችሁን አይነት ፎቶ ቫሪፋይ ፖስታው አልተላከልንም ማለት ነው። ቻናላችን ፖስታ ለማስላክ አድሰንሱ $10 ወይም 10 ዩሮ አልሰራም ማለት ነው። ስለዚህ ፖስታ ለመምጣቱን በዚህ ቼክ ማድረግ ትችላላችሁ ማለት ነው። ፖስታው ካላከላችሁ ደግሞ ምን ማድረግ እንችላለን ለሚለው መልስ እንዲሆን ፔመንት ነክታችሁ ቫሪፊኬሽን ቼክ ስትነኩ እንደዚህ በቀኝ በኩል እንደምታዩት ፎቶ ቫሪፋይ ዩር አይደንቲቲ የሚል ነገር ከመጣላችሁ ምንም ማድረግ አትችሉም። እንዲፈጥንም እንዲዘገይም የሚሞላም የሚስተካከልም ነገር የለም። ዋነኛው ቻናላችሁ $10 እንዲሞላ የተለያዩ መንገዶችን መጠቀም ትችላላችሁ። አንደኛው ጠንክሮ በመስራት ነው። ቻናላችሁ ጥሩ ተመልካች እንዲያገኝ በርትቶ በመስራት ነው። ሌላኛው በሱፐር ቻት፣ በሱፐር ቻት እና በሱፐር ስቲከር በእነዚህ አማካኝነት ሰዎች ወዳጆቻችሁ ገንዘብ ከላኩላችሁ $10 በላይ ቻናላችሁ ላይ ካላችሁ ፖስታው በአፋጣኝ የሚላክላችሁ ይሆናል። እነዚህን 2 መንገዶች እመክራለሁ። ሌላው ፖስታው መቼ ነው የሚልክልኝ ለሚለው እንደመለስኩት ቻናላችን $10 እና ከዛ በላይ ሲኖረው ይሆናል። አንዳንዴ ወደ ቻናል ውስጥ ላይመዘግብልን ይችላል። ቻናላችን $3፣ $4፣ $5 አድሰንስ ውስጥ ኖሮን ፖስታ ሊላክልን ይችላል። እንደዚህ በሚሆንበት ሰዓት ግን የዚህን ያህል መደናገጥ የለብንም። ምንም ችግር የለውም። ቀድሞ ስለተላከ ነው። ወይም ደግሞ ብሩ ሆልድ ተደርጎ ወደዚህ ሳይተላለፍ ቀርቶ እናንተ ግን $10 ቻናላችሁ ሰርቶ እዚህ ውስጥ ግን ስላልገባ ቀድሞ የተላከ ነው ማለት ነው። እና ምንም ሀሳብ ሊገባቸው አይገባም። መልካም ጊዜ እናደርጋለን የሚለውን እንዴት ፖስታ ቁጥራችን ልክ መሆኑን እናረጋግጣለን። ሪሴንድ ያለበትን ቀን ከረሳን እንዴት ማወቅ ይቻላል የሚለውን አብራራለሁ። በመጀመሪያ ፎቶ ላይ እንደተለመደው አድሰንስ ውስጥ ስንገባ ሁሌ ሴቲንጎችን የምናገኘው በግራ በኩል ያለውን 3 መስመር በመንካት ይሆናል። 3 መስመሩን በምንነካ ሰዓት ከታች ቫሪፊኬሽን ቼክ የሚል በቀስት ያስቀመጥንበት ፔመንት የሚለውን ስንነካ ቫሪፊኬሽን ቼክ ሚል ይመጣል። ቫሪፊኬሽን ቼክ የሚለውን ስንነካ ወደዚህኛው ገጽ ይወስዳል ማለት ነው። ቫሪፋይ ካላደረግን ከሆንን ሪሴንድ እያልን ከሆነ ወይ ደግሞ ገና የመጀመሪያ ፒን ኮድ ተልኮልን ከሆነ ይሄ ገጽ ይመጣልናል ማለት ነው። ልክ ይሄ ገጽ ሲመጣ እንደምታዩት ሪሴንድ ፒን የምትል ትመጣለች። እቺ ሪሴንድ ፒን ማለት መጣ ከሆነ ቫሪፋይ የምትል ቦታ ልክ ስንጫናት እሷን ወደ ሪሴንድ ፒን እና ሰሚት ወደሚል ይቀይርልናል። ፖስታ ቁጥሩ እጃችን ከገባ ቁጥሩን አስገብቶ ሰሚት ማለት ነው። ካልገባ ግን ካጠገቧ ሪሴንድ ፒን የምትለዋን 21 ቀን ከሞላን በኋላ መጫን ይቻላል ማለት ነው። በቀኝ በኩል የተቀመጠ ደግሞ የፖስታ ሳጥን ቁጥራችንን፣ ከተማችንን የሞላነውን የሚያስቀምጥልን ነው። ምናልባት የሞላነው አድራሻ ልክ ካልሆነ እዛ ጋር ቼክ አድርገን ማስተካከል ካለብን ጊዜ ሳይረፍድ እዛ ጋር የፖስታ ሳጥን ቁጥሩን ኤዲት አድርጎ ማስተካከል ይቻላል ማለት ነው። ሴቲንግ ውስጥ ተገብቶ ከፖስታ ሳጥን ቁጥሩና አድራሻው ከፍ በሚልበት ሰዓት ደግሞ መቼ ሪሴንድ እንዳለ እዚህ ቦታ ላይ በመግባት ምን ቀን ሪሴንድ አድርገናል የሚለውን አይታችሁ እዚህ ቀን ላይ 3 ሳምንት በመጨመር 21 ቀን በመደመር ለቀጣዩ ሪሴንድ ራሳችሁን ማዘጋጀት ይቻላል ማለት ነው። ለሁለተኛ፣ ለሶስተኛ፣ ለአራተኛ 4 ጊዜ ሪሴንድ በዚህ መልኩ ሪሴንድ ማድረግ ይቻላል ማለት ነው። በጣም ቀላል ነው። ፎቶ ላይ በግልጽ ተቀምጧል። 3 መስመሯን በመንካት ፔመንት፣ ቫሪፊኬሽን ቼክ ከዛ በኋላ እቺ ሳጥን ስትመጣላችሁ ሪሴንድ ፒን የሚለውን መጫን ማለት ነው። እንደየስልኩና እንደየኮምፒውተሩ ሊለያይ ይችላል፣ ግን ዋናው ኮንሰፕቱን ዋናው ሀሳቡን መረዳት ስለሆነ በዚህ መልኩ አዘጋጅተን አቅርበንላችኋል። ቼክ ማድረግ ያለባችሁን ያከበብንባቸውን ቀስ ያደረግንባቸውን በደንብ ተመልከቷቸው፣ ትረዳላችሁ ብለን እናስባለን። መልካም ጊዜ። ገንዘብ እንዴት ነው የምናየው? በየወሩ ውስጥ መቼ ነው ገቢ የሚሆነው አድሰንስ ላይ ያለን ገንዘብ የሚቀየረው የሚለውን መልስ እንሰጥበታለን። በመጀመሪያ ያላችሁን ገንዘብ ለማየት ከላይ የት ውስጥ ገብተን ሴቲንጎችን እንደምናገኝ ተናግረናል። በግራ በኩል
ሶስት መስመሯን በመጫን ከዛ አሁን ማየት የፈለግነው ገንዘብ ስለሆነ ያለንን ገንዘብ የምናይበትን ገጽ ስለሆነ ፔመንት ኢንፎ የሚለውን እንነካለን። ፔመንት ኢንፎ ምንለውን ስንለኩበት ወደ ሁለተኛው ፎቶ ፔመንት ኢንፎ የሚለው ውስጥ ይወስዳችሁና ያላችሁን ገንዘብ በዚህ መልኩ ያሳያችኋል። እዚህ ጋር 70 ዩሮ ወይም ደግሞ $100 ሲሞላላችሁ ነው ገንዘቡን ወጪ ማድረግ የምትችሉት። እዚህ ጋር አንድ ነገር መናገር የምፈልገው መቼ ነው ገንዘቡ እዚህ ላይ የሚቀይረው የሚለውን ነገር ለማስረዳ እግረ መንገዴን አድሰንሳችን ያለምንም ችግር በቫሪፊኬሽን ቼክ ምክንያት ፖስታ ቫሪፋይ ባለማድረጋችን ምክንያት ገንዘቡ ካልተያዘበት በስተቀር እሱን እንዴት እናውቃለን የሚለውን በሌላ ድምጽ አስቀምጥላችኋለሁ። ካልተያዘብን በስተቀር በፈረንጆች ከ7 እስከ 15 ወር በገባ ከ7 እስከ 15 ባለፈው ወር የሰራ ነው የዛሬ ወር የሰራ ነውን በቀጣይ ወር ከ7 እስከ 15 ባለው ቀናቶች ውስጥ እዚህ ጋር በዚህ መልኩ ገንዘባችንን ማየት መከታተል እንችላለን ማለት ነው። መልካም ጊዜ። ይሄን ከላይ አድሰንስ ኢትዮጵያ የሚለውን በመጫን ዩቲዩብ ወደሚል አዲስ የቀየረው ነው። እሱን ስንነካ ገንዘባችንን ማየት እንችላለን ማለት ነው። እንላችሁ እንመጣለን። ሰላም ለነሱ ኤዲት ወደ ማድረጊያ ወደ መሳሰሉት ለመግባት የቱን እንጫናለን ለሚለው መልስ እንዲሆን ነው። በግራ በኩል በቀስት ያሳየናትን 3 መስመሯን ስንጫን ወደ ውስጥ ወደ ዝርዝሩ ይዞን ይሄዳል ማለት ነው። ስለዚህ ይህንን ተጭነን ነው ወደ ቀጣዩ ስቴፕ የምንሄደው። ቀጣይ መረጃዎችን ይዘንላችሁ እንመጣለን።